ሰላም ሰላም ለእናንተ ይሁን። ለመላው ኢትዮጵያ ከምድር ዳርቻ እስከ ምድር ዳርቻ ላላችሁ ሁሉ ባላችሁበት ሁሉ ሰላም ለእናንተ ይሁን። እግዚአብሔር አምላክ አብዝቶ 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 ይባርካችሁ። ተባረኩ። እኔ ሁላችሁንም በጌታ ፍቅር በጌታ ሰላም ሰላም እላችኋለሁ። አሁንም በፊታችሁ የቀረብሁት እግዚአብሔር አምላክ ምሕረቱን አብዝቶ ቸርነቱን አብዝቶ በጎነቱን አብዝቶ ለዚህ ቀን ያበቃን እግዚአብሔር ይባረክ። ለዚህ ጊዜ ያበቃን እግዚአብሔር ይባረክ። ስለ ኢትዮጵያ በጣም አብዝቼ ብዙ ጊዜ ተናግሬያለሁ። ወደ 14 መልእክት ተናግሬያለሁ። ዩቲዩብ ላይ አለ ብታዩትኝ። ክብሩ ለኢየሱስ ይሁን። ገብታችሁ ብትመለከቱት አለ እዚያ ላይ ስለ ኢትዮጵያ ነው። ዛሬ የምናገረው ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። በፊደላቸው የ14ቱንም ሀገር ያገሩ ስም ማለት ነው እና ፊደል ሆኖ ሰንሰለት ተሰርቷል። ጠቅላላ 14ቱም ክፍለ ሀገር ሰንሰለት ተሰርቷል። ያ ሰንሰለት ኢትዮጵያ ተይዛበታለች። ኢትዮጵያ ተይዛበት በዚያ ሰንሰለት አንድ ሰው ይጎትታታል። ወደ ተራራ ይዟት ሊወጣ ይጎትታል። የሚገርመው ነገር ሰንሰለቱን ደግሞ ሊበጣጥሱ መዓት ጉንዳን በቀኝም በግራም ተሰግስገዋል። ያንን ሰንሰለት ምን ሊሉት ሊቆርጡት ጉንዳኖች ጥርስ ያላቸው ይመስለኛል። እንዳይጥ ማለት ነው። አይጥ ለምሳሌ ገመድ እንደምትበላ ኤሌክትሪክ ገመድ እንደምትበላ ሌላውን ገመድ እንደምትበላ እንዲሁ ጉንዳኖች ደግሞ ያን ሰንሰለት ለመበጠስና ኢትዮጵያን ቁልቁል እንድትወርድ ሊያደርጉ ምን ይላል ተሰብስበው ያ ጉንዳን በሙሉ በቀኝም በግራም ያለውን ተያይዘው ይበሉታል ማለት ነው። ያንን ሊበጣጥሱት ማለት ነው። እነሆ የሚጎትተው ሰው በጣም እየጎተተ አንዳንድ ጊዜ ይታክተውና ብተወውስ ይላል። ግን ደግሞ አንድ ኃይል አለ። እሱ ደግሞ ይጎትተዋል። ስለዚህ እንደገና ኃይል ይለብስና እንደገና ይጎትታል ወደ ከፍታ ሊያወጣት ማለት ነው። ወደ ተራራ ሊያወጣት። ጉንዳኖችም ደግሞ እንደዚያው ተሰግስገዋል። ምን ይላሉ? ያንንን ይበሉታል። ግን የሚገርመው ነገር ገመድ አይደለም፣ ብረት ነው። ሰንሰለቱ ብረት ነው። የኢትዮጵያ የምትጎተትበት ያ ሰንሰለቱ ብረት ነው። ከዚህ የተነሳ ጉንዳኖች ሊቆርጡት አይችሉም። ያ ሰው ግና እየጎተታት ወደ ተራራ ይዟት ይወጣል። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። 2013ም ነግሬያችኋለሁ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያን ወደ ከፍታ ይዟት ይወጣል። ጉንዳኖችም እያሉ እንደዚያው እየተናከሱ እንዳለ እየተበላሉ እንዳለ ኢትዮጵያ ግን ወደ ከፍታ ትወጣለች። ጌታ ኢየሱስ ስሙ ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ዩቲዩብ ገብታችሁ ስለ ኢትዮጵያ የተናገርኩትን በሙሉ ብታደምጡ ነገሩ ይገባችኋል። ሌላው ደግሞ የዛሬ 3 ዓመት የተናገርኩት ነው። እሱም ደግሞ ምንድነው? ስለ ኑሮ ውድነት ነው። በዓለም ላይ ስለሚመጣው የኑሮ ውድነት ተናግሬያለሁ። ምናልባት ኑሮ ውድነት በእኔ ከተማ ነው፣ በእኔ ሀገር ነው የምትሉ ካላችሁ ተሸውዳችኋል። የኑሮ ውድነቱ እግዚአብሔር የተናገረው የዛሬ 3 ዓመት በዓለም ሁሉ እንደሚሆን እግዚአብሔር አምላክ አስቀድሞ ነው የተናገረ። የኑሮ ውድነት ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ይህን የኑሮ ውድነት ግን ከኔ ጋር የተጣበቀ ከኔ ጋር የተስማማ እግዚአብሔር አምላክ የኑሮ ውድነቱን ማየት አይደለም አይሰማውም ብሏል። ምክንያቱም አምላካችን እግዚአብሔር ጥቂት ነገር የሚባርክ ነው። አምላካችን እግዚአብሔር በጭላጭ ዘይት በፍኝ ዱቄት የሚያኖር ነው። የኤልያስ አምላክ ዛሬም አልተቀየረም። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ደግሞ የኛን ነገር ይባርካል። አሁንም እግዚአብሔር ህዝቡ ከእግዚአብሔር ጋር እንዲስማማ ይፈልጋል። በዓለም ያለው ሁሉ ህዝብ ከእግዚአብሔር ጋር እንዲስማማ ከእግዚአብሔር ጋር እንዲታረቅ ይፈልጋል። ያ ሲሆን የኑሮ ውድነት የለም። ነገር ግን የኑሮ ውድነት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ከአምላካችሁ ከእግዚአብሔር ጋር እንድትስማሙ ጌታ ኢየሱስ ይርዳችሁ። ሁላችንም ይርዳን። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ደግሞ ሰላም ያገናኘን። ተባረኩ። አሜን።